ልክ ከ3 ዓመት በፊት በሰኔ 15/1980 ዓ.ም በሐውዜን ከተማ ህዝብ ላይ አሰቃቂ አውሮፕላን ድብደባ በገበያተኛ ላይ ተፈጽሞ ነበር። ይህ ነገር እንዴት ያስታውሱታል? በአጠቃላይ በትግራይና በኤርትራ በሁለቱ ክፍላት ሀገሮች በትግራይ ለ17 ዓመታት በኤርትራ ደግሞ ይሄው በ30 ዓመታት በተደረጉት የወንድማማቾች የእርስ በርስ ጦርነት የደረሰው ጉዳት በእውነቱ በአፍሪካ ውስጥ በጣም ረጅሙ ነው። በሰው ህይወትም በንብረትም ላይ ከፍተኛ ጉዳት ደርሶ ኢትዮጵያንም ኋላ ቀር እንዳደረጋት የሚታወስ ነው። ወደ ጥያቄው ልመለስና የዛሬ 3 ዓመት በሐውዜን ከተማ የደረሰው እልቂት በሚመለከት እንግዲህ ሁላችሁም እንደምታስታውሱት ነገ ሰኔ 15 ቀን 83 ነው። ይሄ በ80 ሰኔ 15 የደረሰ ነው። 3ኛ ዓመቱን በነገው ቀን ስናስታውስ በተለይ በዛ አካባቢ የነበርን የፖለቲካ ስርዓቱ አካል አባላት ይሆን ሐውዜንም በሚመለከት በደረሰው ሁሉ ዛሬ ባለንበት የሀገሪቷ ተጨባጭ ሁኔታ እለቱን ከልብ በመነጨ ሐዘን እናስታውሰዋለን። በተለይ እኔ አስታውሰዋለሁ። ደረሰ የተባለው ጉዳት ቁጥር ከህዋት ሬዲዮና በግምት በመንግስትም በኩል ተቀረበልን ከሚመለከታቸው ክፍሎች በቀረበልን ሪፖርት ታየ የተባለው ሰራዊት ወደ 5000 የሚገመት ነው ተብሎ ሲባል ደረሰ የተባለው ጉዳት በሪፖርትም ከህዋት ሬዲዮ የተረዳ ነው 2500 ሰው እንደሞተ በወቅቱ ተረድተናል። እንደሞተ ሳይሆን እንደሞተና እንደቆሰለ ነበር የተቀመጠው። እንደሞተና እንደቆሰለ ጉዳት እንደደረሰ እና ይሄን እንዴት አይታላችሁ? እንደ ትክክል ነገር አድርጋችሁ ተወስዳላችሁ ወይስ በእናንተ በኩል ጉዳቱ ከደረሰ በኋላ? በመሰረቱ በህዋትና በመንግስት መካከል ጦርነት እየተካሄደ ነው ያለው። በዚህ ጦርነት መካከል ውስጥ ወደ ኋላ መጣበታለሁ ቁም ነገሩን መጣበታለሁ። የአዋጁን መታወጅ የድንጋጌው መታወጅ ያስፈልገበት ትልቁ ምክንያት ህዋትና የህዋት ደጋፊ የሆነ ኃይል ሁሉ በአስቸኳይ ተደምስሶ የዚያን አካባቢ ነፃ ማውጣት የሚል ዓላማ የተመሰረተበት የአዋጅና ድንጋጌ ይወጣ በመሆኑ በዚህ ክልልም የደረሰው ሁኔታ በዚህ ላይ ተመሰረተ ነበር ማለት ይቻላል። ህዋትና የህዋት ደጋፊ የሆነ ሁሉ ማጥፋት መደምሰስ ከተባለ ህዝብ የህዋት ደጋፊ እንደነበር እንዳንንም የታወቀ ነው ማለት ነው። ስለዚህ ይህ ተግባር ይህ ድርጊት ይህ ግፍ የደረሰው በታጋዩ ብቻ ሳይሆን ህዝብም የህዋት ደጋፊ ነው ተብሎ መቀጣት እንዳለበት በመንግስት በኩል በእናንተ በኩል ይታመንበት ነበር ማለት ነው። በቀጥታ እንኳን ህዝቡንም ከህዋት ጋር በማዳመር ሳይሆን የህዋት ሊኖር የሚችለው በህዝቡ መካከል እንደመሆኑና አሳም ከውሃ ውጭ ሊኖር እንደማይችል ሁሉ በተለይ ህዋትን የሚደግፍ ኃይል በሚገኝበት አካባቢ ህዋትንም ደጋፊውንም ጭምር በመዋጋት በአካባቢው በአስቸኳይ መንግስት በቁጥጥር ስር የሚያደርግበት ሁኔታ እንዲፈጠር የሚል መልስ አለ በመንግስት በኩል። ለምን ነበር ሐውዜን የተመረጠችው? ለምን ሐውዜን? በሐውዜንና በአንዳንድ ከተሞች ላይ የደረሰው ድብደባና ቃጠሎ አስቀድሞ በተለያዩ ከተሞችም ሲደረግ የነበረ ነው። ሐውዜንን ስፔሲፊክ ሆኖ የተመረጠበት ምክንያት በወቅቱ እንደ አጀንዳ የቀረበበትና ሐውዜንን ስፔሲፊክ አድርጎ ያወጣ እና የቀረበ ነገር የለም። የደረሰው መረጃ
የታጠቀ ሰራዊት በዛ አካባቢ ለማጥቃት የተዘጋጀ በብዛት ታይቷል ነው እና ይሄ በብዛት የታየ ሰራዊት ለመሆኑ እርግጠኛ ለመሆን እንደገና የሚያስፈልግ ቅኝት ተደርጎና ተረጋግጦ እርምጃ ከመወሰዱ በፊት እንዲረጋገጥ መመሪያ ተሰጥቷል እና በዚህ ሁኔታ በእለቱ የዚህ አይነት ቁጥር ያለው ታጣቂ ኃይል በዛ አካባቢ የመገኘቱ ጉዳይ ካልሆነ በስተቀር ስፔሲፊክ ተደርጎ ሲያበቃ ሀውዜን ከተማና ሀውዜን ህዝብ ላይ ብቻ ተብሎ በአጀንዳ ተይዞ ወይንም በምክር ቤት ተይዞ ወይንም በዘመቻ ማዕከሉ ተይዞ የተሰጠ ውሳኔ የለም። እንዲጣራ ወይ እንዲረጋገጥ ብሎ መመሪያ ወጥቶ ከነበረ የታጠቁ ታጋዮች ነበሩ የሚል ምክንያት እየመጣ ነው መሰለኝ። ድብደባው የተካሄደው በ6 ሰዓት ነበር መለስ ብለን እናስታውሰው። በ5 ሰዓት ከ1 ሰዓት በፊት ግን 2 ሄሊኮፕተሮች መጥተው ከተማውን ዞረው ነበር ሄዱት። ማገበያ መሆኑ ለማንም ግልጽ ነበር። ስለዚህ ጣራ ከተባለ ሊጣራ የሚችለው ገበያተኛ ሲቪል ሰላማዊ ህዝብ መሆኑ ይሄን ነገር ታውቁ ነበር ማለት ነው። እንግዲህ በበላይ አስተዳዳሪነቴ ይሄ ሪፖርት እና የመረጃ እንደደረሰ ገበያ መሆንና ለመሆኑን ሰላማዊ ህዝብ መሆንና ለመሆኑን የታጠቀ ህዝብ መሆንና ለመሆኑን የታጠቀው ህዝብ ደግሞ የታጠቀው ሰራዊት ደግሞ በህዝቡ ውስጥ መኖር አለመኖሩን ወይም ደግሞ ሰላማዊ ልብስ ለብሶ መሳሪያ ያዘ መሆኑ እርምጃ ከመወሰዱ በፊት እንዲጣራ መመሪያ ተሰጥቷል። በዚህ መመሪያ መሰረት በምድርም በአየርም የሚያስፈልገውን ማጣራት አድርገው የሚያስፈልገውን ካጣሩና መረጃውን ከሰበሰቡ በኋላ እርምጃ መውሰድ ያለባቸው ክፍሎች በዝርዝር የሚመለከቱትና የሚያውቁት ነው የሚሆነው። በኔ ደረጃ ይሄ እርምጃ ለመወሰዱ በማግስቱ በጽሁፍ እና በቃል ሪፖርት ደርሶኛል። የመጨረሻው ማጣራት ተደርጎ ሲያበቃ በሰራዊቱ በኩል ለኔ የቀረበ ወይም ደግሞ በኔ በኩል ለበላይ አካል የቀረበ የለም። በሌላ በኩል እንደገናችን ጥያቄ ልገማት ድብደባ ከመጀመሩ በፊት 1 ሰዓት ማለት 2 ሄሊኮፕተሮች መጥተው ገበያተኛውን አይተው ነው የሄዱት። ምን ሪፖርት አደረሱ? የታጠቁ ናቸው በበላይ አስተዳዳሪነቴ ይሄ ሪፖርት እንደደረሰኝ ገበያ እለቱ የገበያ መሆን አለመሆኑን የታጠቀ ህዝብ የታጠቀ ሰራዊት መኖርና አለመኖሩን ህዝብ ውስጥ የታጠቀ ሰራዊት መገኘቱን ወይም ደግሞ ራሱ ሰላማዊ ልብስ ለብሶ ሲያበቃ የታጠቀ መሆኑን እርምጃ ከመወሰዱ በፊት እንዲጣራ መመሪያ ከመስጠት ባሻገር 1 ሄሊኮፕተር ሄዶ አይቶ መጣ 2 ሄሊኮፕተር ሄዶ አይቶ መጣ ወይንም ደግሞ ይሄን አይሮፕላን ሄዶ ተሰማርቶ ተመለሰ የሚለውን በዝርዝር የሚያውቀው ዘመቻውን የሚያከናውነው ክፍል እንጂ በኔ ደረጃ የሚታወቅ አይደለም። እርምጃ በዚህ አካባቢ ተወስዷል፣ የተወሰደው እርምጃ ይሄን ይመስላል የሚል ሪፖርት በማግስቱ ቀርቦልኛል፣ በውጊያ ሪፖርት ላይ ቀርቦልኛል። ከዛም በኋላ የህወሓት ሬዲዮ ይሄንን በገለጸበት ጊዜ እንዲጣራ መመሪያ ሰጥተን ተጣርቶ ሲያበቃ እንዲቀርብልን መመሪያ ተሰጥቷል። የዚህ የተጣራው ውጤት ለኛም አልቀረበም፣ ለበላይ አካልም በእውነቱ አላቀረብንም። ለምንድን ነው እስከዚህ ድረስ በ6 አውሮፕላን ለ6 ሰዓታት ያክል ድብደባ የተካሄደው? በዚህ ደረጃ ማካሄዱ ለምን አስፈለገ? ቀደም ብዬ ለመግለጽ እንደሞከርኩት በህወሓትና በመንግስት መካከል ጦርነቶች ይካሄዳሉ፣ ውጊያዎች ይካሄዳሉ። በተለይ ያ ወቅት ደግሞ የተጠናከረ ውጊያ ለማካሄድና ህወሓትን ከዛ ደምስሶ ለማውጣት ዝግጅት የሚደረግበት ጊዜ በመሆኑ ያ ዝግጅት እስኪጠናቀቅ ድረስ በየትኛውም ስፍራ እና በሚጠረጠሩ ቦታዎች ሁሉ በቅኝትም በምድርም ባየርም እረፍት እንዲነሳ የሚል መመሪያ ከዘመቻ ማዕከሉም መምሪያው ከፕሬዝዳንቱም ለሚመለከታቸው ስፔሲፊክ ሆኖ ለሚመለከታቸው ዘመቻውን ለሚመሩ የአየር ኃይልን ለሚመሩት ስፔሲፊክ ለሆኑ አዛዦች እኔ ባለሁበት መመሪያ ተሰጥቷል። ይሄንን መመሪያ ዝግጅት እስኪደረግ ድረስ ተግባራዊ ሆነ ነበር። ጠዋት 11 ሰዓት ማታ ከ11 ሰዓት በኋላ ከተቻለ እንዲያውም ሌሊትም ጭምር የሚል መመሪያ መሰጠቱን በእውነቱ መሰወር አይቻልም። የታወቀው ሁሉ በጎሬላ ውጊያ ታሪክ ውስጥ ጎሬላን ህዝብ ካልደገፈው ወይም ደግሞ ህዝብ ካላሳደረው ወይም ህዝብ ካላበላው በስተቀር የመኖር እድሉ የመነመነ ነው የሚል
አጠቃላይ የሆነ አስተሳሰብ አለ። ከዚሁ ጋር ደግሞ እኛ ስለሄድን ሳይሆን ወይም ደግሞ እኛ እዛ ስላለን ሳይሆን ወይም ደግሞ አስቸኳይ አዋጅና ልዩ ድንጋጌ ስለወጣም ሳይሆን ከዛ በፊት በተደጋጋሚ በትግራይ ክፍለ ሀገር ውስጥ ብዙ ጦርነቶች ተካሂደዋል። በጣም ብዙ ጦርነቶች እልህ አስጨራሽ የሆኑ ጦርነቶች ተካሂደዋል። ለዚህ በተደጋጋሚ በሰራዊቱ ላይ ጉዳት ያደረሱና ለዚህ የማይነጥፍ ድጋፍ በሚሰጡት አካባቢ የማዳከምና ሐራስ የማድረግ እርምጃ ሰራዊቱ እስኪዘጋጅ ድረስ መወሰድ እንዳለበት ቀጥተኛ የሆነ የርዕሰ ብሔሩ የቀድሞ ርዕሰ ብሔር ወይም ደግሞ የፕሬዝዳንቱ ወይም ደግሞ የሰራዊቱ ጠቅላይ አዛዥ ትእዛዝ አለ። ከዚህ ጋር መጨረሻ ካሉት ጋር አያይዤ ጠይቆት እርስዎ ራሱ በዚህ በሃውዚንግ ድብደባ ጉዳይ ላይ ምን ሚና ነበር? ቅድም ለመግለጽ ወሳሰን በውሳኔ ብዙ ባፈላል በተለይ ከትግራይ ልዩ ድንጋጌ ጋር እርስዎ የበላይ አስተዳዳሪ ስለነበሩ ከበላይ አስተዳዳሪነቱ ከድንጋጌው አያይዤ እርስዎ ምን ሚና ነበር? እንግዲህ በበላይ አስተዳዳሪነቴ የነበረኝ ሚና ያው ሁላችሁም እንደምታውቁት በአስቸኳይ አዋጁ ላይ የተጠቀሱት ተግባርና ኃላፊነቶች አሉ ለትግራይ ክፍለ ሀገር እና ለኤርትራም ክፍለ ሀገር። በልዩ ድንጋጌው ላይ ለበላይ አስተዳዳሪ የተሰጡ ስልጣንና ተግባሮች አሉ። እንግዲህ በጽሁፍ ላይ አሉ። ግን እነዚህ ድንጋጌዎች አንደኛ በትግራይ ክፍለ ሀገር ከመንግስት ጋር የሚታገለውን ህወሓት የሚባለውን ቡድን ደምስሶ ወደ ኤርትራ መሸጋገር፣ ለዚህ የማይተባበረውን እና ለዚህ ድጋፍ የማይሰጠውን ወይም ደግሞ ጸረዚህ የሆነውን ክፍል ትጥቅ እስከ ማስፈታት እስከ ማሰር እስከ መጨረሻው እርምጃ እስከ መውሰድ ድረስ ድንጋጌው ይፈቅዳል። ድንጋጌው ይፈቅዳል፣ አዋጁም ይፈቅዳል። ከዚህ አኳያ በአስቸኳይ አዋጅና በልዩ ድንጋጌው ከመንግስት ምክር ቤት ከብሔራዊ ዘመቻ መምሪያና ከሪፐብሊኩ ፕሬዝዳንት የተሰጡት መመሪያዎች ቅድም እንዳልኩት እነዚህን የሚያጠቃልሉ ናቸው። እነዚህን ያጠቃልሉ ይሆናሉ። ከእነዚህም ብቻ ሳይሆኑ እንደ ዋና ዋናዎቹን ለመጥቀስ ያህል በተለይ የፖለቲካ ስርዓቱን፣ ጦሩን፣ ፓርቲውን፣ አስተዳደሩን ያለውን ኃይልና ገንዘብና ጉልበት በማዳመር የዘመቻው ስራ እንዲሳካ በህወሓት ላይ የበላይነት እንዲገኝ ጦርነቱ በአጭር ጊዜ እንዲያልቅ እና ብሎም ወደ ኤርትራ ለመሸጋገር እንዲቻል የሚያስፈልገው ሁሉ ድጋፍና የሚያስፈልገው ነገር ሁሉ እንዲሰለፍ ጦርም፣ ህዝብም፣ ገንዘብም፣ ንብረትም፣ መድፍም፣ ጥይትም፣ አይሮፕላንም ነው ያለው መመሪያ እና ወደ ሃውዜን ለመመለስ ሃውዜን ስፔሲፊክ ሆኖ በመመሪያ ውስጥ አልወጣም። ይሄ በመላው ትግራይ ክፍለ ሀገር ውስጥ የወጣ መመሪያና ድንጋጌና አዋጅ ነው። በአጋጣሚ በዚህ ዕለት በሰኔ 15/80 የሃውዜን ጉዳይ በዚህ አካባቢ እንዲህ አይነት ነገር ተገኘ። በህወሓት አካባቢ በሌላውም አካባቢ በመንግስትም በኩል ባሉ አካባቢውን በሚያውቁ ክፍሎች በኩል እየዋለ እያደረ ሲሄድ በሰላማዊ ሰዎች ላይ ነው እርምጃ እየተወሰደው የሚሉ ስሜቶች እያደር እየበረቱ እና እየጠነከሩ መጥተዋል። ቅድም ካልኩት ጋር ትንሽ የሚጋጭ ነገር ያለበት መሰለኝ። ቅድም እንደሆነ ነበር እንዲጣራ ብለን ጠይቀን ነበር፣ መመሪያ ስላልፈን ነበር፣ ግን ሪፖርት አልመጣም የሚል ነበር። አሁን ደግሞ ያሉት እንዲጣራ ብለን መመሪያ ስላልፈን ነበር፣ መመሪያ አስተላልፈን ነበር፣ የመጣው ሪፖርት ደግሞ አብዛኛው የታጠቀ ጥቂቱ ደግሞ ሰላማዊ ልብስ የለበሰ ነው የሚል መጣያ ተጣርቶ መጥቷል ነው። በማግስቱም ቢሆን በእኛ በኩል የመጣው ሪፖርት በአብዛኛው የታጠቀና ለዚህ ጉዳይ የተዘጋጀ ኃይል ነው የሚል ሪፖርት ተሰጥቷል። በዚህ ቀደም ብሎ ምን ነበር ለኔም ቢሆን ለሌላም ቢሆን የመጣ ሪፖርት የተጣራው ነው የለም። የተጣራው ይጣራ ብለን በሰጠነው መመሪያ መሰረት የተጣራው ሪፖርት በጊዜው አልቀረበም። እኛም ለበላይ አላቀረብንም ነው እንጂ የዕለቱን አይደለም።
ኦኬ እና ከዚህ መረዳ ያለው አንድ ነገር ምንድነው ሶሚት ያሉት እኔ በበኩሌ ሰላማዊ ህዝብ እንዳይጎዳ እንዲጣራ ይነበር ሳያጣሩ ይህን ድብደባ ያካሄዱት ግን ሌሎች ናቸው እነዚህ ጋር ያሉበትን ነገር ያስመስል እንደዛም የሚያስፈልጋልና እንግዲህ እኔ በወቅቱና በጊዜው የተሰጡትን መመሪያዎች እና የተላለፉትን መመሪያዎች በእውነቱ በግልጽ ለማስቀመጥ ሞክሬያለሁ። በተረፈ ግን እኔ በዚህ ውስጥ ያለሁም ከሌ ነው በዚህ ውስጥ ያለው ወይም ደግሞ ከሌ ነው የሚመለከተው በሚል መልኩ እኔ ተዘጋጀው። ይሄ ደግሞ ምናልባት በሌላ መድረክ የሚታይ ሊሆን ይችላል። በበላይ አስተዳዳሪነቴ እዛ ክፍለ ሀገር ውስጥ ለሚደረገው ነገር ለኔ ሚስጥር የሚሆን ነገር የለም ወይም ደግሞ እኔ የማላውቀው ነገር የለም። ግን በስራ ክፍያችን ደግሞ የስራ ክፍያ ስላለን ደግሞ የሚያስፈጽሙ ክፍሎች አሉ፣ የሚፈጽሙ ክፍሎች አሉ፣ ሪፖርት የሚያደርጉ ክፍሎች አሉ፣ ሪፖርቱን የምንቀበል ክፍሎች አለን፣ ሪፖርቱን ደግሞ ለበላይ የምናስተላልፍ ክፍሎች ደግሞ እንዳለን በጣም ግልጽ ነው እና ከስራ ክፍያችን አንፃር ነገሮቹ ቢታዩ የተሻለ ይመስለኛል እንጂ በዚህ አጋጣሚ ከሊያው ጋር ከሊያው ግን ከሌን ይመለከተዋል ከሌን አይመለከትም የሚለው የተቀናጀና የተቀነባበረ ስራ እና ደግሞ የስራ ክፍያና አንዱ አንዱን የማይተካም አዋጅም ንጋጌም ደንብም መመሪያም እና ህጋዊ ስልጣንም ስላለ ከዛ ጋር ተዳምሮ የሚታይ ካልሆነ በስተቀር እውነቱ ከሌን ነው እንደዚህ ሆነ ወይም ደግሞ አንተ ነው ወይ ከሊት ነው እንደዚህ የሚለው ነገር ላይ ዱኤል ለማድረግ ነው አሁን አልተዘጋጀሁም።